ሰላም ተመልካቾቼ እንዴት ናችሁ? የማማስ ማጀት ቤተሰቦች ዛሬ በሌላ ቪዲዮ ተገናኝተናል። ያው በዓል እየቀረበ ስለሆነ እንዴት የዶሮ አገነጣጠል እንዴት እንደሆነ ላሳያችሁ ስለፈለኩ ነው። ምናልባት ማየት የምትፈልጉ እንዴት እንደሆነ አገነጣጠሉን እሱን ለማሳየት ነው ዛሬ የመጣሁት። አሁን ወደ አሰራሩ እንሄዳለን። እንዴት ምን እንደምጀምር ያው እንደምታዩት ዶሮዬን ይመስላል። ያው እንደኛ እንደ ሀበሻው ዶሮ አይደለም፣ ይሄ ትልቅ ዶሮ ነው። ትንሽ ስጋው በዛ ያለ ስለሆነ ለመቆራረጥ እንዳያስቸግረን በጣም በጥንቃቄ ነው መሆን ያለበት። አሁን ወደ አቆራረጡ እሄዳለሁ። መጀመሪያ የምጀምረው ክንፍ ነው። እኔ እንዴት እንደምቆርጠው ተከታተሉኝ። እዚች ጋር መለያያለች የክንፉና የዚህኛው የመላላጫ ሁለቱንም እቆርጣለሁ። እንደምታዩት በጣም ስጋው በዛ ያለ ስለሆነ መጠንቀቅ አለባችሁ። ክንፉ ይሄን ይመስላል። በኋላ መለስበታለሁ። ክንፉን ገና አልጨረስኩም። ይሄ መቆራረጥ ስላለበት በኋላ መለሳለሁ። በኋላ ስለምቆራረጥ ማለት ነው። ከዚህ በኋላ ቀጥታ ወደ የት ሄዳለሁ? ወደ ቆዳው ነው የሚሄደው። ቆዳውን እንዴት እንደምገፈው ታሳያችሁና ይሄንም በጣም በጥንቃቄ እንደምታዩ ስጋው በጣም ብዙ ነው፣ ትልቅ ነው ዶሮ። ካገኛችሁ አነስ ያለ ዶሮ የኛውን ሀገር የሚመስል ዶሮ አለ። እሱን ካገኛችሁ ባገኛችሁት እንትን እሱን መግዛት ትችላላችሁ። እኔ ዛሬ ስላላገኘው ነው ይሄ ላሳያችሁ ያመጣሁት። ይሄ ቆዳው እንደምታዩት ያው ለኔ ይታየኛል፣ ለእናንተ ላይታያችሁ ይችል ይሆናል። ፀጉር ስላለው መለብለብ ስለማይቻል ከዚህ እኔ አልጠቀመውም። ያው ይሄን ወደ የሚጣለው ነው የማደርገው። ከዚህ በኋላ ይሄኛውን እግሩን ነው መጀመሪያ እግሩን ነው መለያየት ያለብን። እንደምታዩት እንደዚህ ሰበር ስታደርጉት ይመጣላችኋል፣ የራሱ የሚለያይበት ማለት ነው። ያን ቀስ አድርጋችሁ ወደ ውስጥ ገባ ብላችሁ እዚህ ታልኳችሁ። ይሄ ስጋው በጣም ብዙ ስለሆነ በጣም መጠንቀቅ ያስፈልጋችኋል። ያው አንደኛውን እግር ላይ ያየው ወደ ሁለተኛው እግር ነው የምገባው። አሁንም እንደዚሁ ቀስ አድርጋችሁ
ሁለተኛው እግር ነው። ከዚህ በኋላ ወደ መላላጫው ነው የምንገባው። እንደምታዩት ስጋው ትልቅ ስለሆነ በጣም መጠንቀቅ ይኖርብናል። ከዚች ጋር መለያ ያለች የዚህ የመላላጫውና የዚህ ከአንገቱ ጀምሮ የሚመጣው ከዚህ ፈረሰኛው ከአንደኛው አጥንት ጋር ትንሹ አጥንት ጋር የሚያያዝበት ነው። ይሄ ቀስ ብላችሁ ይሄ እንደኛው ሀገር ሳብ አድርገን ምን ለያየው አይደለም። የፈረሰኛዋ ስጋ ናት። እንዳይነካብን እሱን ተለያየች። ይሄው አሁንም እንደዚሁ መለያየዋ ላይ በእጃችን ነካ ነካ እናደርጋት ትለይልናለችና ከሷ ላይ ቢላውን ሰደድ አድርጎ መለያየት ነው። እንደምታዩት ይሄ ሁለተኛ መላላጫው ነው። ከዚህ በኋላ ፈረሰኛውን ለያያለሁ። ፈረሰኛውን ስትለያዩ ሁለት አጥንቶች አሉ። ፈረሰኛውን እና ይሄኛውን የሚያያይዙ ማለት ነው። መጀመሪያ እሱን ነው እንደዚህ የምንለየው። እነዚህን ማለት ነው። ከዛ አሁንም በቢላ ገባ ብዬ ነው አሁን ይሄን የማያስፈልጉትን አወጣለሁ። እነዚህ የማያስፈልጉ አጥንቶች ናቸው። ያ በኋላ ስናጥብም ማውጣት እንችላለን። በርግጥ ግን ካሁን እየለየሁት ልሄድ። የሚጣል ነው ይሄኛው። እንኪው አሁን እነዚህ አጥንቶች አሉ አይደለ? እንደዚህ ገንጠል አደርጋቸውና እኔ አለያያቸውም። እንደዚሁ ነው የምተዋቸው። እንደዚሁ እናንተ እንደምትፈልጉት ማድረግ ትችላላችሁ።
ከዛ ወደዚህ መለየት ትገባለሁ። ይሄ ጀርባው ነው፣ የጀርባው አጥንት ነው። እችን ለይቶ ማውጣት። እችን አስገባታለሁ ከወጥ፣ ይሄኛውን እጥለዋለሁ። ይሄ ጀርባው ነው። ይሄ የማያስፈልግ ነው፣ መውጣት አለበት። ሲታጠብም በኋላ ለነገሩ በደንብ ማውጣት እንችላለን። ይችን የኋላዋች ይችንም እጥላለሁ፣ አልጠቀማትም። ይሄን ደግሞ ከሁለት እንደዚህ ነበረውን ከሁለት እንደዚህ ሰበርኩትና እንደዚህ ሆነልኝ ማለት ነው። አሁን ወደ መለያየቱ እንሄዳለን። አሁን ክንፉ ነው የሚጀምረው። ክንፏን እዚች ጋር ነው የምትጀምሩት፣ የምትቆርጧት ማለት ነው። አያችኋት? እቺ የምትጣል ናት። እቺኛዋ ትጣላለች። ይሄኛው ከዚሁ እናስተካክላለን ማለት ነው። እንዳልኳችሁ ከዚህ ለመለብለብ በጣም ስለሚያስቸግር ከዚህ አካባቢ ፀጉር አይጠፋውምና እነዚህን ብንቆርጣቸው ጥሩ ነው። ቀስ አድርገን ያት እንደምታዩት እንደዚህ ሆናልኛለች። ሁለተኛውንም እንደዚህ አደርጋለሁ። ስጋዋን እንዳትነኩ ተጠንቅቃችሁ ነው መቁረጥ። አሁን ወደ እግሩ መለያየት ደግሞ ገባለሁ። እግሩ እንደምታዩት እዚች ጋር መለያያ አላት። በእሷ ነው የምጀምረው። አያችኋት አይደል? ያው መለያያው ላይ ስትገቡበት በቢላ ራሱ ይወስዳችኋል ወደ መለያያው። ከዛች እችን ያው ይለያል እዚሁ ላይ መቁረጥ ነው። እንደዚህ ሆነ ማለት ነው። እዛ ሁለተኛውም መለያዋ እንደምታዩት ነው። ከዚህ ላይ የሚወጡ ጅማቶች አሉ። በኋላ እያጠብን ማውጣት እንችላለን። ይኸው እዚህ ጋር የሚወጡ ጅማቶች ስላሉ እያጠብን በምናጥብበት ጊዜ ማውጣት እንችላለን። አሁን ላሳያችሁ ብዬ ነው ለእናንተ። እኔ ሳጥብ ነው የማወጣው። ይሄ ነጭ ፓርት ይሄ መውጣት አለበት ከሁለቱም ላይ
እንደምታዩት መውጣት አለበት። አሁን በቃ መቆራረጡን ጨርሻለሁ። ከዚህ በኋላ እያጣጠብኩ ቆራርጠውን እየቆራረጥኩ እንደዚህ ስብ የሆነውን ነገር የማያስፈልገውን ነገር አውጡት። ይሄን አሁን አያስፈልግም። ይሄን እያጠባችሁ በራሱ ጊዜ ስታጡት በጨውና በሎሚ ስዘፈዝፉት ይወጣላችኋል። ይሄን ታወጡታላችሁ። ያን ስጋዎቹ በቃ እነዚህ ናቸው። ይሄ ጭኑ ነው የሁለቱ። ይሄ ፈረሰኛ ነው። ይሄ መላላጫው ነው። እነዚህ እግሮቹ ናቸው። እነዚህ ደግሞ የጀርባዎቹ አጥንቶች ናቸው። እነዚህ ክንፎቹ ናቸው። ይሄንን ይመስላል። ይሄው እንደምታዩት ነው። አሁን ሁሉንም አዘጋጅቼ ጨርሻለሁ። እኔ ከዚህ በኋላ በጨውና በሎሚ ብቻ ነው ዘፍስፌ የማጥበው። ትንሽ ዘፍስፌ ቆይና ከዛ በኋላ ሎሚ፣ ጨው እየጨመርኩ እንደገና እያጠብኩ እያጠብኩ እንደዛ እያደረኩና የሚወጣውን ነገሮች በሙሉ እነዚህ ስብ ነገሮችን እያንዳንዱ ነገሮች የሚሰባበሩትን እነዚህን አሁን ሰባብራለሁ ምናምን በቃ ይሄን ካልኳችሁ ይበቃል። በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ሼር፣ ኮመንት ሁሉንም ኮመንት ቀበላለሁ። ሰብስክራይብ ላደረጋችሁ በጣም ከልብ እያመሰገንኩ፣ ሰብስክራይብ ላላደረጋችሁ ሰብስክራይብ እንድታደርጉ የደወል ምልክቷን እንዳትረሱ፣ አዳዲስ ቪዲዮዎችን ቶሎ እንዲደርሷችሁ። ስለተከታተላችሁኝ አመሰግናለሁ። ሰላም ሁኑልኝ።